ሰላም እንዴት ናችሁ? እኔ ዶክተር ፍቅሬ ነኝ የማህፀንና ጽንስ ስፔሻሊስት ሐኪም። ዛሬ የማወራላችሁ እስኪ በመጀመሪያው የእርግዝና ጊዜዎቻችን ውስጥ ኢግኖር ማድረግ የሌለብን ምልክቶችን ነው። እንግዲህ የመጀመሪያው የእርግዝና ጊዜ ብዙዎቻችሁ የወር አበባችሁን ሚስ እንዳረጋችሁ ልታውቁት ትችላላችሁ። ነገር ግን የወር አበባችሁን ሚስ ከማድረጋችሁ በፊት ይብን እርግዝናው ተከስቶ ሊሆን ይችላል እና አንዳንዴ ደግሞ የወር አበባ እየፈሰሰ ኢቭን ደም እየፈሰሰ እርግዝና ሊኖር ይችላል እና እስኪ ሚስ ማድረግ የሌለብን ማለት በቃ የግድ እነዚህ ምልክቶች ከተከሰቱ የጤና ተቋም መሄድ አለብን ብለን የምንላቸውን ነገሮች ልንገራችሁ። እንግዲህ በመጠኑ ትንንሽ የማስለመለስ የማቅለሽለሽ እንዲሁም ደግሞ በጣም ትንንሽ የደም ጠብታዎች ልናይ እንችላለን። ነገር ግን ኢግኖር ማድረግ የሌለብን ምልክቶች ምንድን ናቸው እስኪ የሚለውን ነገር ልንገራችሁ። እንግዲህ አንደኛ የደም ፍሰት አለ። ኖርማሊ በእርግዝና ተከስቶ በተለይ የመጀመሪያውን የወር አበባችሁን ሚስ የምታደርጉበት ጊዜ አካባቢ የደም ጠብታ ልታዩ ትችላላችሁ። ስፖቲንግ እንለዋለን። እሱ ብዙ ጊዜ አንዳንዴ የእንግዴ ልጅ መጣበቅን ሊያሳይ ይችላል። ወይንም ደግሞ የማህፀን ግድግዳ በልጁ ሙሉ በሙሉ ስላልተሞላ ከዛ ጋር ተያይዞ የሚመጣ የደም ፍሰት ሊሆን ይችላል። ነገር ግን ይሄ የደም ፍሰት በየቀኑ የሚመጣ ከሆነ ሞዴስ ቶሎ ቶሎ እንድንቀያየር የሚያደርገን ከሆነ ይሄ ነገር እንደ አደገኛ ምልክት ሊሆን ስለሚችል ወደ ሕክምና ቦታ ሄደን መታየት አለብን ማለት ነው። ሁለተኛ ይሄ የሚወጣው ደም የግድ ትንሽ ጠብታ ነው ልናይ የምንችል እንጂ ነገር ግን ከፍሰቱ ጋር አብሮ የጓጎለ ነገር የምናይ ከሆነ እንዲሁም ይሄ ነገር እንደ አደገኛ ስለሚሆን ወደ ሕክምና ቦታ መሄድ አለብን ማለት ነው። ደም በሚወጣበት ጊዜ ወይም ደም በሚፈስበት ጊዜ ወይም የደም ጠብታዎች በምናይበት ጊዜ ህመም ልናይ አይገባም። ኖርማል እርግዝና ላይ ያለው የደም መፍሰስ ከሆነ ማለት ነው። ነገር ግን ከፍተኛ የሆነ በተለይ ከእምብርት በታች የሚታይ የህመም ስሜት ውጋት ወደ ታች ጫን የሚል ነገር የምናይ ከሆነ ይህም እንደዚሁ እንደ አደገኛ ምልክት ስለሚሆን ወደ ሕክምና ቦታ መሄድ ያስፈልጋል ማለት ነው። እነዚህ እንግዲህ አንደኛ ውርጃ ሊያሳዩ ይችላሉ። ሁለተኛ የእርግዝና ከማህፀን ውጭ መውጣት ወይም ከማህፀን ውጭ የተፈጠረ እርግዝናን ሊያሳዩ ስለሚችሉ ቶሎ ብለን ወደ ሕክምና ቦታ ልንሄድ ያስፈልጋል ማለት ነው። ሁለተኛ እንደነገርኳችሁ መጀመሪያ ላይ ሲጀምር አካባቢ ትንሽ የሆነ የማቅለሽለሽ የማስመለስ ስሜት ያው ቶለራብል ነው። ኢቭን ላይክ ወደ ህክምና ቦታ ብንሄድም መድኃኒቶችን ሰጥተውን ሰውነታችን ክብደታችን በጣም እስካልቀነሰ ድረስ በጣም የድርቀት ምልክቶች እስካልታዩብን ድረስ ሰውነታችን ውስጥ አንዳንድ ኬቶን ቦዲዎች የሚባሉ አሉ፣ በረሃብ ምክንያት የሚከሰቱ ማለት ነው። እነሱን እስካላየን ድረስ መድኃኒቶቹን ቀለል ያሉ መድኃኒቶችን ሰጥተን እንልካለን ማለት ነው። ነገር ግን ይሄ ማስመለሱ ማቅለሽለሹ በጣም ከፍተኛ ደረጃ ደርሶ ሰውነታችንን የሚያዳክም አይነት ነገር ከሆነ እንዲሁ ወደ ህክምና ቦታ ሄዶ መታየት ያስፈልጋል ማለት ነው። ይሄ ምን ሊሆን ይችላል? አንደኛ የእርግዝናው አይነት ሊሆን ይችላል። ለምሳሌ መንታ ጽንስ በሚኖርበት ጊዜ የግድ የሚኖረው የሰውነታችን ውስጥ የሚኖረው የእርግዝና ሆርሞን ብዛቱ ደብል ስለሚሆን ወይም በጥፍ ስለሚጨምር ይህንን ነገር ማብዛት ይኖራል ማለት ነው። ነገር ግን ይሄ መንታ ጽንስ መሆኑ ሳይሆን በጣም የሚያሳስበን ሌሎች ከእርግዝና ጋር የተያያዙ ሌሎች ችግሮች ሊኖሩ ይችላል። ወይም ችግር ያለባቸው የእርግዝና አይነቶች በተለይ ይሄ የአባል እርግዝና ወይም ሞላር ፕሬግናንሲ የሚባሉ አይነት የእርግዝና ጤነኛ ያልሆኑ የእርግዝና አይነቶች ሊሆኑ ስለሚችሉ እንዲሁ ሄዶ መታየት ያስፈልጋል ማለት ነው። በሶስተኛ ደረጃ ምንም አይነት ትኩሳት፣ ብርድ ማለት፣ ማንቀጥቀጥ የሚኖር ከሆነ ሽታ ያላቸው ፈሳሾች የሚኖር ከሆነ ሽንት ቶሎ ቶሎ መምጣት እንደገና ደግሞ በጎንና በጎን የሚሰማ የውጋት ስሜት የሚኖር ከሆነ እኒሁም እንደዚሁ የኢግኖር ማድረግ የሌለብን ምልክቶች ናቸው። እንግዲህ እነዚህ የሽንት ፊኛ ኢንፌክሽንን ሊያመላክቱን ይችላሉ። ሌሎች የባክቴሪያ ወይም የቫይረስ ኢንፌክሽኖችን ሊያሳዩ ስለሚችሉ በጊዜ ካልታከምናቸው ደግሞ በጽንሳችን ላይ በተለይ በመጀመሪያው 3 ወራት ውስጥ ባልተረጋጋ ጽንስ ላይ ችግር ሊፈጥሩ ስለሚችሉ ውርጃንም ሊያስከትሉ ስለሚችሉ በጊዜው ሂደን መታየትና መታከም አለብን ማለት ነው። ሌላስ በተጨማሪ ራስ ምታት ካለ የአይን የእይታ ለውጥ ካለ እነዚህንም እንዲሁ ኢግኖር ማድረግ የለብንም። ተደጋጋሚ የሚመጡ እንግዲህ በመጀመሪያ 3 ወራት እንደምታውቁት ሰውነታችን አዲስ የሆነ የኢንቫይሮንመንት ነው የሚኖረው፣ የሆርሞን ኢንቫይሮንመንት ነው የሚኖረው። ስለዚህ በተለይ ከዚህ በፊት የነበሩብን የራስ ምታት አይነቶች ለምሳሌ እንደ ማይግሬን ሄዴክ ሊሆን ይችላል፣ ቴንሽን ሄዴክ ሊሆን ይችላል። እነሱ አንዳንዶቹ
እናቶች ላይ በጣም ሊባባሱ ይችላሉ ማለት ነው። ስለዚህ እንደዚህ አይነት አዲስ ነገሮች ከመጡ አሁንም ሂደን ወደ ሕክምና ቦታ በቶሎ መታየትና ተገቢውን ሕክምና ማድረግ ያስፈልጋል ማለት ነው። ይህንንና ተመሳሳይ ቪዲዮዎችን እንዲደርሷችሁ ይህን ቻናል ተቀላቀሉ። አመሰግናለሁ። ከዚህም በተጨማሪ ቶሎ ቶሎ የሚመጣ ድካም የሚኖር ከሆነ በጣም ቶሎ ቶሎ የሚመጣ ራስን የመሳት እንዲህ ሰውነት በጣም ቅልል የማለት አይነት ነገሮች ካሉ እንዲሁ ቶሎ ብሎ ወደ ሕክምና ማሄድ ያስፈልጋል ማለት ነው። እንግዲህ እንደሚታወቀው የመጀመሪያ የእርግዝና ጊዜያት በተለይ የመጀመሪያ 3 ወራት ለልጁ እድገት ለሰውነቱ አፈጣጠር ክሪቲካል የሚባል ጊዜ ስለሆነ ብዙ ጥንቃቄ የሚያስፈልግበት ከመድኃኒቶች ራሳችን እንደገና ደግሞ በሐኪም ካልታዘዙ አንዳንድ መድኃኒቶችም ራሳችንን ማራቅ ያለብን ጊዜ ነው ማለት ነው። አመሰግናለሁ።